የአገዛዙ ወታደሮች የሚኒባስ አሽከርካሪን በጭካኔ መረሸናቸው ተሰምቷል። ከቦታው የደረሰ መረጃ እናስደምጣችኋለን። አፍሪካ ኢንተለጀንስ ሚዲያ የኢትዮ ኤርትራ ጦርነት ሊጀመር መሆኑ መረጃ ደርሶኛል ሲል ዘግቧል። የጤና ባለሙያዎች ንቅናቄ ያቀደውን የስራ ማቆም አድማ በ2 ወራት ማራዘሙን አስታወቀ። የአማራ ፋኖ ብሔራዊ ኃይል በተለያዩ አውደ ውጊያዎች ድልን ተቀዳጅቷል። የአገዛዙ የሞርተር ምድብተኛና ሌሎች የመከላከያ አባላት ፋኖን መቀላቀላቸው ተሰምቷል። በቂሊንጦና በሌሎችም እስር ቤቶች የሚገኙ እስረኞች እስካሁን በራብ አድማ ላይ እንደሚገኙ ተገለጸ። ቲክቶክ ገዢ ካላገኘ ወይም ስምምነት ላይ ካልተደረሰ በአሜሪካ ከመጪው ረቡዕ ጀምሮ ይዘጋል ተብሏል። እስከ መጨረሻው ድረስ አብራችሁ ስትቆዩ እነዚህና ሌሎች ያልተሰሙ መረጃዎችን በዝርዝር እናስደምጣችኋለን። ሰላም ጤና ይስጥልን ክቡራትና ክቡራን በዓለም ዳርቻው የምትገኙ የቻናላችን ቤተሰቦች ነው ለሰዓቱ ያዘጋጀናቸውን የተለያዩ መረጃዎች ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። ሚዲያችን ተደራሽነት እንዲበዛ ቪዲዮ ላይክ ቻናሉ ሰብስክራይብ እና ሼር እንዲሁም ኮሜንት መስጫ ሳጥን ድል ለአማራ ፋኖ የሚል አሴት እያስቀመጣችሁ አብራችሁን ሁኑ። ነሆ ወደ መረጃችን ገባን። ያገዛዙ ወታደሮች የሚኒባስ አሽከርካሪን በጭካኔ መረሸናቸው ተሰምቷል። ዳንኤል ዳኛቸው የተባለ የሚኒባስ ሹፌር በአብይ የግል ወታደሮች በጠዋቱ ማህደረ ማርያም ከተማ ተረሽኗል። አንዳቤት ወረዳ ያለው መከላከያ የአንዳቤት ወረዳ የጤና ባለሙያዎችን ከወለሽ ወደ ደብረ ታቦር እንዲወስዷቸው ደብዳቤ ጽፈው ይልኩታል። ሹፌሩ ዳንኤልም የጤና ባለሙያዎቹን ደብረ ታቦር ከተማ አድርሶ ወደ ወለሽ እየተመለሰ ያለ ማህደረ ማርያም ከተማ ከአርብ ገበያ የመጣው መከላከያ ይዘዋል። ሹፌሩም ከመከላከያ ደብዳቤ እንደተጻፈለት ያሳያቸዋል። ነገር ግን ጭካኔ መለያቸው፣ አመክንዮ ጠላታቸው ጸረ አማራነት ግብራቸው የሆኑ አገር አፍራሾች በመከላከያ ስም ግለሰቦችን ፍላጎት የሚያራምዱ አውሬዎች ንጹህ አማራ ዳንኤል ዳኛቸውን ደጋግመው በመተኮስ ገድለውታል። ይህን ነውረኛ አገዛዝ ማቆም የሚቻለው በነፍጥ ነው። ስለሆነም ለነጻነት የትኛውንም ዋጋ መክፈል ሰዋዊ ግዴታችን ነው። አፍሪካ ኢንተለጀንስ ሚዲያ የኢትዮ ኤርትራ ጦርነት ሊጀመር መሆኑ መረጃ ደርሶኛል ሲል ዘግቧል። ጦርነት ጠማቂ የሆነው የአብይ አህመድ አገዛዝ የአስቸኳይ ጊዜ አዋጅ በማወጅ ኤርትራ ላይ ድንገተኛ ዘመቻ ሊያካሄድ እንደሆነና ኮማንድ ፖስቱም ተቋቁሟል ሲል አፍሪካ ኢንተለጀንስ ሚዲያ ዘግቧል። ከዚህ ሚዲያ በተጨማሪ ያገዛዙ ኃይሎች በአፋር ክልል በኩል ኤርትራ ግዛት ገብተው ትንኮሳ እያደረጉ እንደሆነ የሚወጡት መረጃ ያመላክታሉ። ስለሆነም የኢትዮ ኤርትራ ጦርነት እውን ከሆነ የሁለቱም ወገን ደጋፊዎች ውክልና ጦርነት በማድረግ በአማራ፣ በትግራይ፣ በአፋር፣ በኤርትራ ምድር ላይ የተለያዩ መሳሪያዎችን እንደሚያዘንቡብን የማይቀር ነገር ስለሆነ የኢትዮጵያ ሕዝብ ይህ ጦርነት እንዳይፈጠር አበክሮ እንዲሰራ እየጠየቅን ይህ ጦርነት አይቀሬ ከሆነ የኢትዮጵያ ህዝብ ከዚህ ጦረኛ መንግስት እኩይ ተልዕኮ እንዲቆጠብና ፋኖም ከአማራ ህዝብ ጋር በመጎየትና አንድነትን በመፍጠር ከዚህ የጥፋት ዘመቻ እንዲታቀብ እንዲሁም ህዝቡንም ከጥፋት የሚያተርፍበትን መንገድ ከወዲሁ እንዲቀይስና ኢትዮጵያ ከዚህ ስርዓት ነፃ የምትወጣበትን መንገድ እንዲያመቻች ጥሪያችን እናስተላልፋለን። የጤና ባለሙያዎች ንቅናቄ ያቀደውን የስራ ማቆም አድማ በ2 ወራት ማራዘሙን አስታወቀ። የኢትዮጵያ ጤና ባለሙያዎች ንቅናቄ ከመስከረም 5 ቀን 2017 አንስቶ ሁለተኛውን ዙር የስራ ማቆም አድማ እንደሚያደርግ ከዚህ ቀደም ማስታወቁ ይታወሳል። ይሁን እንጂ ንቅናቄው ዛሬ በወጣው መግለጫ ይህ አድማ ለ2 ወራት መራዘሙን ይፋ አድርጓል። በመግለጫው 12 የጤና ባለሙያዎችን ጥያቄዎች ከ5 ወራት በፊት ለሚመለከታቸው አካላት ማቅረቡን ያወሳው ንቅናቄው ጨምሮም ምንም እንኳን ጥያቄዎቻችን የህልውና ቢሆንም በመንግስት ቸልተኝነትና ዝምታ ምክንያት ለአንድ ወር የዘለቀ የስራ ማቆም አድማ እንድናደርግ ተገደን እንደነበር ይታወሳል ብሏል። በወቅቱም የጤና ባለሙያዎች መንገላታታቸውን፣ መታሰራቸውና ከስራ መፈናቀል እንደደረሰባቸው ጠቅሷል። ሲቀጥልም ለህዝባችን ስንል ወደ ስራ ከተመለስን በኋላ 12ቱ ጥያቄዎቻችን ሙሉ በሙሉ ካልተመለሱ የስራ ማቆም አድማ በድጋሚ እንደምናደርግ ግልጽ አድርገን ነበር ካለ በኋላ ለዚህም የ2 ወራት ጊዜ ገደብ መስጠቱን አውስቷል። ይህ ቀነ ገደብም ነገ ሰኞ መስከረም 5 ቀን 2017 እንደሚጠናቀቅ የጠቀሰው ንቅናቄው ከባለፈው ወር ጀምሮ አንዳንድ ሁኔታዎችን መመልከቱን አስታውቋል። ሲያስረዳም ከባለፈው ወር ጀምሮ ውስንና ተፈጻሚነታቸው ገና ወደፊት የምናያቸው አንዳንድ ጅማሮችን ተመልክተናል ያለው ንቅናቄው እነዚህ መካከል የደሞዝ ጭማሪን፣ የትርፍ ሰዓት ክፍያ ተመኖችን አንስቷል። በጉዳዩ ላይ የንቅናቄው አስተባባሪዎች ውይይት ካደረጉ በኋላ የተጀመሩ ሁኔታዎችን ከግምት በማስገባትና ቀሪዎቹ ጥያቄዎችም እንዲመለሱ የተወሰነ ጊዜ ለመስጠት መስማማት
መውጣታቸውንም አስረድተዋል። ስለዚህም ነገ ሊደረግ የነበረው የጤና ባለሙያዎች የሥራ ማቆም አድማ ለሚቀጥለው 2 ወራት እንዲራዘም መደረጉን ንቅናቄው አስታውቋል። የአማራ ፋኖ ብሔራዊ ኃይል በተለያዩ አውደ ውጊያዎች ድልን ተቀዳጅተዋል። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ ዕዝ ንጉስ ሚካኤል ኮር አማራ ሳይንት መቅደላ ክፍለ ጦር አትሮስ ብርጌድ ድል ተጎናጽፏል። በትናንትናው ዕለት የጀመረው ውጊያ ከቀኑ 6 ሰዓት ላይ ቀበሮ ሜዳ ተብሎ የሚጠራ ቦታ ላይ በነበረው ከባድ ውጊያ የመከላከያ ሰራዊት ከፍተኛ አመራር መቶ አለቃ አመራሩ የተደመሰሰ ሲሆን በዚህም የተደናገጠው የብርሃኑ ጁላ ሰራዊት አስከሬን ለማውጣት ባደረጉት ትንቅንቅ በተጨማሪ ዲሽቃ ተኳሹም ተደምስሶባቸዋል። በዚህ አውደ ውጊያም ያገዛዙ ጦር ሰብአዊና ቁሳዊ ኪሳራ ደርሶበታል ተብሏል። በተያያዘ ዜና ያገዛዙ ብልጽግና ኃይል ከባል መልስ ወደ ዳባትና ደባርቅ ከተሞች ሲጓዝ በጎንደሬ በጋሻው ክፍለ ጦር ተመቶ ተመልሷል። የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ ዕዝ ዳግማዊ ቴዎድሮስ 5ኛ ኮር ጎንደሬ በጋሻው ክፍለ ጦር ዛሬ መስከረም 5 2018 ዓ.ም አገዛዙ ካምፕ ለባልና ለስምሪት በሚል ሰንብተው ዛሬ ወደ ደባትና ደባርቅ ከተሞች ከቀኑ 9 ሰዓት ሲጓዝ ወርቅ ዳቦ ላይ በመብረቃዊ ምት ተመቷል። በአውደ ውጊያው የጎንደሬ በጋሻው ክፍለ ጦር አሃድ የሆኑት ቴዎድሮስና አጥናፍ ብርጌዶች የተሳተፉ ሲሆን የአገዛዙ ኃይል በደረሰበት ድፈጣ ማሳለፉን ጥሎ ወደ አምባ ጊዮርጊስና ጎንደር ከተሞች አመራሮችን አሽከሮቻቸው ወደ መጡበት እንደተመለሱ የመረጃ ምንጮቻችን አጋርተውናል። በዚህ አውደ ውጊያም የብርሃኑ ጁላ ኃይል 7 የሚሆኑት የተደመሰሱ ሲሆን አራቱ ደግሞ ከባድ ቁስለት ደርሶባቸዋል ተብሏል። የአገዛዙ የሞርተር ምድብተኛና ሌሎች የመከላከያ አባላት ፋኖን ተቀላቀሉ። ሰከላ ወረዳ ግሽ አባይ ከተማ የመሸገው የ73ኛ ክፍለ ጦር 4ኛ ሻለቃ ሞርተር ምድብተኛ የነበሩት አባላት አገዛዙን በመክዳት 2 ጥቁር ክላሽ ከነ ተተኳሹ 2 የሞርተር ቅንቡላና 1 አስቃጥላ የዲሽቃ ጥይት በመያዝ አፍባሃ ምዕራብ አማራ ቀጠና ቴዎድሮስ ዕዝ ጎጃም አገው ምድር 3ኛ ክፍለ ጦር ጊዮን ብርጌድን ኃይለ ኢየሱስ አድማሱ ሻለቃን ተቀላቅለዋል። በቂሊንጦና በሌሎችም እስር ቤቶች የሚገኙ እስረኞች እስካሁን በራብ አድማ ላይ እንደሚገኙ ተገለጸ። በቂሊንጦና በሌሎችም እስር ቤቶች ሲማቅቁ የቆዩት የፖለቲካና የህሊና እስረኞች አዲስ ዓመት ዋዜማ ማለትም ከጳጉሜ 5 ቀን 2017 ዓ.ም ጀምሮ በራብ አድማ ላይ ይገኛሉ ሲል ኢህአፓ ገልጿል። ከኢትዮጵያ ህዝባዊ አብዮት ፓርቲ ኢሰብአዊ በሆነ አያዝና ሁኔታ ለዓመታት በቂሊንጦና በሌሎችም እስር ቤቶች ሲማቅቁ የነበሩ ያላቸውን እስረኞች ከጳጉሜ 5 ቀን 2017 ዓ.ም ጀምሮ በራብ አድማ ላይ እንደሚገኙ ማረጋገጡን ባወጣው መግለጫ ገልጿል። ኢህአፓ በቂሊንጦ ማረሚያ ቤት በራብ አድማ ላይ የሚገኙ የፖለቲካና የህሊና እስረኞች ህይወት የመታደግ አስቸኳይ ሰብአዊ ጥሪ ሲል በወቅታዊ ጉዳይ ላይ መግለጫ አውጥቷል። ፓርቲው በመግለጫው አክሎም ጉዳዩ እጅግ አስጨንቆናል ያለ ሲሆን ለራሳቸውና በደልን ግፍ እየደረሰበት ላለው ለአማራውና ለቀረውም የኢትዮጵያ ህዝብ መብት ነጻነትና ጥቅሞች ከሞተም ከመቆም ተገቢ ተግባር ውጭ ይህ ነው የሚባል ወንጀል ሳይሰሩ ነው የታሰሩት ብሏል። ፍትህ ተነፍገዋል ያለው ፓርቲው የፖለቲካና የህሊና እስረኛ ናቸው ያላቸውን ታሳሪዎች መካከል የህዝብ ተወካዮች ምክር ቤት አባሉ አቶ ክርስቲያን ታደለ፣ አቶ ዮሐንስ ቦያለው፣ አቶ ታየ ደንዳ፣ ረዳት ፕሮፌሰር ሲሳይ አውግቸው፣ ጋዜጠኛ ዳዊት በጋሻው፣ ጋዜጠኛ ጎበዜ ሲሳይ፣ ዶክተር ወንዶሰን አሰፋ፣ ዶክተር ቴዎድሮስ ኃይለማርያም፣ ዶክተር ጫኔ ከበደ፣ እርጌታ በላይ አዳሙ፣ ዶክተር ካሳ ተሻገር፣ መምህርት መስከረም አበራ፣ ጋዜጠኛ ገነት አስማማው፣ ጋዜጠኛ አባይ ዘውዱ ይጠቀሳሉ ብሏል። በተጨማሪም ኢህአፓ ከእስረኞቹ ውስጥ ለረጅም ጊዜ በህመም ላይ የቆዩና በቂና አስፈላጊውን የህክምና እርዳታ የተከለከሉ መኖራቸውን ገልጾ የጀመሩት የራብ አድማ በእጅጉ ተጎድቶ በቆየው የደከመ አካላቸው ጤናቸው ላይ ከፍተኛ አደጋ የሚያደርስ ሲሆን ለህይወታቸው እጅጉን አስጊ ለቆሙለትና ለሚፋለሙለት ህዝብም መራራ ሁኔታ ተፈጥሯል እንላለን ሲል ገልጿል። መጨረሻም ሁሉ በጥድፊያ በማድረግ በራብ አድማ ላይ ያሉትን ታሳሪዎች ህይወት እንታደግ እንላለን በማለት ጥሪ አቅርቧል። ቲክቶክ ገዢ ካላገኘ ወይም ስምምነት ላይ ካልደረሰ በአሜሪካ ከመጪው ረቡዕ ጀምሮ ይዘጋል ተባለ። በቻይናውያን ባለሀብቶች ባለቤትነት የተያዘው ቲክቶክ በአሜሪካ ገዥ እየፈለገ ባለበት በአሁኑ ወቅት የአሜሪካና የቻይና ባለስልጣናት ሰኞ ዕለት በስፔን የንግድ ድርድር ማድረግ ጀምረዋል። ድርድሩ የሚመራው በአሜሪካው የግምጃ ቤት ኃላፊ ስኮት ቢሴንት እና የቻይናው ምክትል ጠቅላይ ሚኒስትር ሂ ላይፌንግ ሲሆኑ በሁለቱ ግዙፍ ኢኮኖሚ ባላቸው ሀገራት መካከል የንግድ ጦርነት እንዳይቀሰቀስ ለማድረግ ጥረት ይደረጋሉ። የዋሽንግተንና የቤጂንግ ከፍተኛ ልዑካን ለመጨረሻ ጊዜ ተገናኝተው የተወያዩት በሐምሌ ወር ሲሆን የቀረጥ ስምምነቱን እስከ ህዳር 10 2025 ድረስ ለ90 ቀናት አራዝመዋል። ዶናልድ ትራምፕ በመጀመሪያው የስልጣን ዘመናቸው ወቅት ቲክቶክ
እንዲታገድ ሲወተውቱ የነበረ ሲሆን አሁን ግን ይህንን አቋማቸውን በመቀየር ለ3 ጊዜ ያህል መተግበሪያው የሚታገድበትን ጊዜ አራዝመዋል። ትራምፕ እሁድ ዕለት ለጋዜጠኞች እንዳሉት እንዲሞት ልንተወው ቲክቶክን እንችላለን ወይንም ደግሞ አላውቅም፣ ሁኔታውን አሁን ላይ በቻይና ላይ የተመሰረተ ነው፣ ብዙም ግድ የሚሰጥ ጉዳይ አይደለም ብለዋል። ክቡራትና ክቡራን የቻናላችን ቤተሰቦች ለሰዓት ያዘጋጅናቸው መረጃዎች እነዚህን ይመስሉ ነበር። በሌላ የመረጃ ሰዓታችን እስክንገናኝ ድረስ የዩቲዩብ ቻናላችን ሰብስክራይብ፣ ሼር እንደዚሁም ላይክ እያደረጋችሁ ጠብቁን። ቸር እያገናኘን መልካም ቆይታ